ለሀገር አንድነት የሚያደርገውን ትግል ጥላሸት ለመቀባት የሚፈልጉ ኃይሎች የኦሮሞ ልሳን የሆነውን ሃጫሉን እንደገደሉ የምናውቀው ነው። ይህን ለመቃወም ዛሬ መጥተናል። ይህንን ለዓለም ለማሰማት በአንድ ድምፅ በተባበረ ድምፅ በዚህ ተገኝቼ እጅግ ደስታ ይሰማኛል። እኔም የበኩሌን መግለጽ እፈልጋለሁ። ለዓለም ሕዝብም ለማሳወቅ እናደርገው መፈክሩን Abiy Ahmed is a killer. 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 He killed Hachalu. He killed Hachalu. Justice for Hachalu. Justice for Hachalu. Justice for Oromo. Justice for Oromo. Oromo stands for equality. Oromo stands for equality. በአማርኛ ላይ ምን በአማርኛ Abiy Ahmed ነፍሰ ገዳይ ነው። የኦሮሞ ህዝብ ትግል ዛሬ ካናንያ ጋር ነው ያለነውና እስኪ በአይኔ በማየት በጣም ደስ ብሎኛል። የእውነት ነው የምላችሁ። ለሀገር አንድነት አሁንም ይታገላል። የኦሮሞ ህዝብ ትግል የፍትህ ነው። የእኩልነት ነው። የኦሮሞ ህዝብ ትግል ጥላሸት መቀባት አይቻልም። በሚዲያ ዘመቻ የሚቀለበስ ትግል የለም። የኦሮሞ ህዝብ አይታሰርም። የኦሮሞ ህዝብ ድምጾች አይታሰሩም። አይገደሉም። መብቱን አይለምንም። የኦሮሞ ህዝብ በትግሉ ያስፈታቸዋል። ጀዋር ነጻ ይወጣል። ሀምዛ ቦረና ነጻ ይወጣል። በቀለ ገርባ ነጻ ይወጣል። ኦሮሚያ ነጻ ትወጣለች። ኢትዮጵያም ነጻ ትወጣለች። እኩልነት ያሸንፋል። የበላይነት ይወድማል። ነፍጠኝነት ይወድማል። ይንኮታኮታል። እኩልነት ወይም ሞት በትግል እንጂ በነጻ የሚመጣ ነጻነት የለም። የዓለም ህዝብ ከኦሮሞ ህዝብ ጎን እንዲቆም እንጠይቃለን። ከኦሮሞ ህዝብ ትግል ጎን መቆም ከፍትህ ጎን መቆም ነው። ከእኩልነት ጎን መቆም ነው። ጭቁን ህዝቦች ያሸንፋሉ። ነጻ ይወጣሉ። አርነት ያገኛሉ። ሁሉም ለነጻነቱ ለብሔራዊ ክብሩ ለመብቱ ለአንድነቱ በጽናት ይቁም። ኦሮሞ የማንንም መብት ለመግፈፍ አልተነሳም። የራሱን ክብር ለማስከበር ግንባሩን ሳያት ይነቃነቃል። የኦሮሚያ ቄሮ አሁንም አንዱን በርታ ወደፊት ገስግስ ህዝቡን ነጻ አውጣ። ትግሉ አንድ ምዕራፍ ተሻገረ እንጂ አልተጠናቀቀም። ዛሬ ከአብራክ በወጡ ቡችሎች እየደማ ነው። ይህንን ነፍጠኛ ማንነቱን ወፍ ዘራሽ የበላበትን ካድ ዲቃላ ከስሩ ንቀለው። ኦሮሚያ ነጻ ትሆናለች። ኢትዮጵያም ነጻ ትሆናለች። እኩልነት ወይም ነጻነት በርታ አንበሳ